ሰላም ጤና ይስጥልን የቻናል ቤተሰቦች እንኳን ለዐቢይ ጾም 7ኛ ሳምንት በሰላም አደረሳችሁ። ዛሬ ደግሞ የዐቢይ ጾም 7ኛ ሳምንት ስለ ምስጢራዊ እንግዳ ኒቆዲሞስ የምናይበት ሳምንት ይሆናል። ኒቆዲሞስ ማን ነው? ለምንስ በሌሊት ወደ ጌታ መጣ? ለሕይወታችንስ ምን ትምህርት ይሰጠናል? እስከ መጨረሻ አብራችሁን ቆዩ። ኒቆዲሞስ የአይሁድ መምህር፣ የሸንጎ አባልና ባለስልጣን ነበር። በዘመኑ ትልቅ ክብር የነበረው ሰው ቢሆንም በልቡ ግን ያልተመለሰ ጥያቄ ነበረው። መጽሐፍ ቅዱስ ኒቆዲሞስ በሌሊት ወደ ጌታ እንደመጣ ይነግረናል። ምናልባት አይሁድን ፈርቶ ሊሆን ይችላል፣ ወይ ደግሞ ማንንም ሳይረብሽ ከጌታ ጋር ረጅም ጥልቅ ምስጢር መነጋገር ፈልጎ ሊሆን ይችላል። በዚህ ውይይት ላይ ጌታችን ታላቅ ምስጢር የነገረው ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ይህ የጥምቀት ምስጢርን አዲስ ፍጥረት መሆንን መንገር ነው። ኒቆዲሞስ በሌሊት መምጣቱ አልቀረም። ቆይቶ ግን ጌታችን በተሰቀለ ጊዜ ሌሎች ደቀ መዛሙርቶች በፈሩበት ሰዓት እርሱ በግልጽ ወጥቶ የጌታችን ቅዱስ ሥጋ ከዮሴፍ ጋር በመሆን በክብር ገንዞ ቀብሯል። ይህ ከፍርሃት ወደ ድፍረት፣ ከጨለማ ወደ ብርሃን የተደረገ ጉዞ ነው። እንግዲህ ኒቆዲሞስ ሳምንት እኛም የቱንም ያህል ኃጢአት ቢከብደን ወይ ፍርሃት ቢሰማን ወደ ጌታ መቅረብ እንዳለብን ያስተምረናል። ጾሙ የበረከት የሰላም ያድርግልን። እንግዲህ ኒቆዲሞስ ከጨለማ ወደ ብርሃን እንደመጣ እግዚአብሔር አምላክ የሁላችንንም ሕይወት በብርሃኑ ይሙላው። አሜን። በጾም የምናገኘውን በረከት ረድኤት ከሁላችን ጋር ይሁን። በሕይወታችን ታላቅ ተስፋ ሰላም ያብዛልን። አሜን። ውድ ተመልካቾች ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።